ነገራቶችን ሁሉ እያንዳንዳቸውን እየጠቀሰ ተናግሯል። ታቸዋል አለ። ከእነዚያ መካከል ለምሳሌ ሰውነቷን ቅርጧን የሚያሳይ ልብስ ለብሳ እንዳትወጣ ነቢያችን ሰለላሁ ዐለይሂ ወሰለም ሲንፋኒ ሚነ ኒሳ ለም አረሁማ ፊል ጀና ለም አረሁማ ፊል ናር ኒሳኡን ካሲያቱን ዓሪያት ሩኡሱሁነ ከአስሚለት ቡኽት አሉ። ለብሰው እንዳለበሱ የሆኑ ሴቶች እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ገለጿቸው። ያ ማለት የሰውነት ቅርጻቸውን ሊያሳይ የሚችል ልብስን መልበስ እንደሌለባቸው ይገልጻል። ለምን ከተባለ ወደ ዝሙት የሚመራ ነገር ስለሆነ። አሁንም ልክ እንዲሁ ይሄን ነገር ተጋብታ መውጣቷ ወንድ ልጅ በሽቶ ይማረካል አይማረክም? ሰው አዎ ይማረካል። ይሄን ምክም አንቀድም። ሁላችንም ጥሩ ነገር ተቀብቶ ሲመጣ ጊዜ እናያለን። በዚያን ጊዜ ያንን ሽቶ ተቀብታ የመጣችውን ሴት ዘውር ብሎ ሲያይ ጊዜ ያቺ ሴት የተዋበችና ያማረች ከሆነች ወደ መጥፎ ነገር ሰውዬ ይመራል። ታች አለ የሰው ልጅ በሴት ልጅ ላይ የሚያቸውን ነገራቶች ያ ወደ መጥፎ ነገር እንዲመራው ከሆነ ያንን ኢስላም ዘግቶት ታገኛላችሁ። ከዚያም ጋር አንጻሩ እሱ ትክክል ነው፣ ይገባኛል። ያው ባለባበስ ሰውነትን ቅርጽ በሚያሳይ ልብሶች ምናምን እሱ ትክክል ነው። ግን ብቻ ያው ብዙ አልተረዳውም በሽቶ የመጣውን ነገር እና ኮመንተሮቹ በጣም እየተናደዱ ነው። ቆየው መሰለኝ። አመሰግናለሁ። አልተናደዱም። ሽቶ የሰው ልጅን ይስባል አይስብም? መልስ እኮ እሱን ነው። አይ እንዴት ነው ሀሳብ አይስብም? እንዴት ሽቶ ሁሉም ሰው ይቀባል። እዚህ ጋር እኮ አንዷ ሴት ብቻ ቢሆን አዎ ደስ አንቺ የሆነ ነገር ይስበሻል አይስብሽም? ደስ ይላል። የሚስብ ነገር ሽቶ የሰው ልጅም የሆነ ይስባል። የሰው ልጅ ምን ደግመው ሽቶ የሚስብ ነገር አለ የለም? ይስብሻል አይስብሽም? ደስ የሚል ሽቶ ማለት አዎ የሆነ ሽታውን ትስትል ወይኔ ሽታ እንዴት ያምራል ምናምን ልትል ትችላለህ። በጣም ጥሩ። ሴት ልጅ ዛሬ ያንን ተቀባብታ ስትወጣ ያ ሽቶ እንደሚስብ አመንሽ። አሁን ያንን ሽቶ የተቀባቸውን አካል ዞሮ በሚያይ ጊዜ እንዴት ሰው ያ ሽቶ በመጥፎ ነገር መመኘት ይቀራል አይቀርም? ሽታውን ወደድኩት እንጂ ታዲያ እሷን ወይ እሱን ልመኝ አይደለም። ጥያቄ ዞሮ ማየት ይቀራል አይቀርም? ያ ነገር ጥሩ መዓዛ የተቀባ አካል ይስበኛል አልሻመንሽ። እሱ ከዚያ በኋላ ወደ እርሷ ያንን ነገር ማን ነው ይሄን አካል የተቀባው ብሎ በሚዞር ጊዜ ያችን ሴት ያለ የዛኔ ይህ ሰው ያችን ሴት በመጥፎ ነገር ሊያስብ ይችላል። ተሻለ ማለት ያያታል፣ ግን ፊቷን ላይ አያይም። ማለት አራማ ሽታውን ነው ያየው እንጂ በሚዞር ጊዜ ያያታል፣ ግን ፊቷን አያያትም አይደለም። አንዳንድ ሰው እኮ ማለት አሁን ለምሳሌ የሆነ ሽታ አንድ ሰው ቢሸት እንዲህ የዞርክ ፊቷን ልትመለከት እንትን አትልም እኮ የሆነ ሽታ ወይ አፍንጫ ላይ ሊገባ ይችላል። ትከታልታለ። ስለዚህ ፍጹም ያያታል፣ ፍጹም አያያትም ማለት ነው። ያያታል፣ ግን ፊቷንም አያያትም። ፍጹም ከምን አስኪድ እኮ ያያታልም አያያትም ማለት ያያታል፣ ግን ፊቷን አያያትም ማለት። አሁን ለምሳሌ አንተ ተቀብተህ ባጠገቤ እያለፍክ ትንሽ ራቅ ብለህ ሊሆን ይችላል። ግዴታ ሽታውን ሰላማ ደስ ስላለኝ ብቻ አንተን መመኘት አለበት። ለማንኛውም የሆነ አካል ሽቶ ተቀብቶ ካየ ማን ነው ብሎ በሚዞር ጊዜ ያያለ። ይህ በአብዛኛው የምናውቀው ነገር ነው። የዛን ያቺ ሴት ከሆነች ይሄን ነገር ተቀብታ የወጣችው ይሄ ልጅ ወጣት ከሆነ ወደ ክፉ ነገር ያችን ነገር ሌላ ነገር እንዲያስብ ያደርገዋል ሰውዬ ማለት ነው። በሰው ላይ በአጠቃላይ መልካምን ነገር የሚስብን ነገር ስናይ ጊዜ ለዚያ ሰው የመማረክ ነገር ይኖራል። ሰይጣን በመካከል ስራውን ይሰራል። ገብታችኋል አይደል? የዛኔ ይሄ ነገር ይሄ ሀሳብ በጭንቅላት ውስጥ እንዳይፈጠር አላህ ስብሐነሁ ወተዓላ ይሄንን ነገራቶች አገዳቸው፣ ዘጋቸው። ያ ማለት ግን ሙሉ በሙሉ ሴት ልጅ ሽቶ አትቀባ ማለት አይደለም። ሴት ልጅ መቼና የት መቀባት እንዳለባት ያስተምራል ይችላል። አንደኛ ከባሏ ፊት እና ልክ እንዲሁ ከሴቶች ፊት ችግር የለውም፣ ከዘመዶቿ ፊት ችግር የለውም። ባዕድ ወንድ ግን ወደ ዝሙት ሊመኝ የሚችልን አካል ፊት ያንን ነገር ተቆነጃጅታና ተውባ መውጣትን ያንን ሰዎች ወደ መጥፎ ነገር እንዳይወጡ ወደ መጥፎ ነገር እንዳይሳቡ ከሚል አንጻር ይሄን ነው እየዘጋው። እሺ ኡስታዝ ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡከር አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቆይ አትውጪ፣ አሚን አትውጪ፣ ቆይ ፈልግሻለሁ። አትውጪ። ለምን ወጣሽ? ተመሳሳይ አርጊመንት ለመጠቀም ፈልጌ ነበረ እና ለዛ ነበር ቸኩላ ወጣች። በነገራችን ላይ እኔም ኡስታዝ
በነገራችን ላይ ኡስታዝ ሪፖርት እየተደረገብን ነው። ልጆች ኮፒሊንግ አድርጎ ኢንሻላህ ታቡንም እስቲ ወደ 1 ሚሊዮን ወደ 2 ሚሊዮን ምናምን አስገቡት ያጀማ። እስኪ ምናልባት አሁንም እየተቆራረጠ ነው እያለ ነው። ዝም ብዬ ፍላይት ሞድ ፍቅርና እንደገና መልሰዋለን ጀማ። ይሰማል? ከተሰማ ቀጥሎ። እስኪ ምናልባት ይህንን ቪዲዮ ልዝጋው መሰለኝ አይመስላችሁም? አይመስለኝም። ሪፖርት ነው ኡስታዝ። አሁን ኮፒ ሊንክ በደንብ መደረግ አለበት። ህዝቡ ከስራውን ከሚጽፈው ይልቅ እሱን ነገር ቢያደርግ ጥሩ ነው። ያጀማ እንደዛ አድርጉ። እስኪ አሁን ቀጥል ኡስታዝ ከተሰማ። እሺ ልጅቷ ካለች አስገባት። ትንሽ ተሻለ መሰለኝ። ይደራረባል አሁን የኔ ድምፅ። አሁን ጥርት ይሰማ። ኦኬ በቃ ልጅቷን አስገባትና ያላችሁ አስገባት። አሜን ካለሽ ግቢ። ተመሳሳይም አርጊመንትም ባይብል ላይም ስላለ እኔ ልቀጥል። እስከዛ ይቅርታ ወይ ልጅቷ ትምጣና እናያትና ካልሆነ ትቀጥላለህ ማለት ነው። እና ምንድን ነው ያለው ነገር ምንድን ነው? ያው ልጅቷ ከመጣች መጣች ነው። ብትቀጥል ጥሩ ነበረ። እስልምና ህግጋት ውስጥ ለወንድ የተሰጠ ድርሻ አለ፣ ለሴት የተሰጠ ድርሻ አለ። ከፍ ዝቅ የማድረግ ጉዳይ አይደለም ጉዳዩ። ለምሳሌ ወንድ ልጅ የወርቅ ቀለበት ማድረግ አይፈቀድለትም በኢስላም ማለት ነው። ይህ ህግ ነው። ህጉ ለምን ሆነ የሚለውን ማብራሪያውንም መስጠትም ላይጠበቅብን ይችላል። አሁን ሽቶ ያለችው ነገር እንደተባለ ነው። ሴት ልጅ ብዙ ጊዜ ጆሮዋ ላይ ነው ችግር ያለባት ሳይኮሎጂካሊ ማለት ነው። የስነ ልቦና ምሁራን ሴት ልጅ ጆሮዋ ይሸውዳታል ይላሉ። ወንድ ልጅ ደግሞ አይኑ ይሸውደዋል፣ አይኑ ኖርማል አይደለም ይላሉ የስነ ልቦና ምሁራን። ስለዚህ ሴት ልጅ መሸፈነዋ ማለቷ ሽቶ ተቀብታ ሽቶ ወንድ ልጅ ተቀብቶ በሚወጣበት ሰዓት ላይ ወንድ ልጅን ዞር ብሎ አያዩትም። ምክንያቱም ሴቶች ብዙ አብዛኛውን ነገር የሚያዩት ነገር አይደለም የሚማርካቸው፣ የሚሰሙት ነገር ነው የሚማርካቸው። ወንድ ልጅ ግን የሚያየው ነገር ስለሚማርከው ሽቶ ተቀብታ የወጣች ሴት ቢያገኝ በቀጥታ የሚያደርገው ነገር ምንድን ነው? መመልከት ነው። ስለዚህ አይኑን ለመስበርም ለእሱ የተሰጠው ህግም አለ። ከዛም ባሻገር ደግሞ ወንዱን ሊፈትነው ይችላል ተብሎ የሚታሰበው እነ ጸጉር የመሳሰሉት ነገሮች እንዲሸፈኑ ተደርገዋል ማለት ነው። ይሄ ቢብሊካልም ኤቪደንሶች አሉት። ባይብል ላይም ሴት ልጅ እንድትሸፈን ትእዛዝ አለ ራሱ ማለት ነው። ጎዳና ላይ ስትወጣ ትሸፈን ይላል ቀለሜንጦስ ላይ። እንደዚህ አይነት እንትኖች አሉ። ርብቃም ይስሐቅን ስትመጣ ሀጅ ነቢይ ነበረ እና ተሸፍናለች ራሱ ማለት ነው። ግን አንዳንድ ህግጋቶች ቢዮንድ አውሮ አንደርስታንዲንግ የሆኑ ህግጋቶች አሉ። ማለትም ከሎጂክ ያለፉ ነገሮች አሉ። አሁን ለምሳሌ ኦሪት ዘዳግም ምዕራፍ 25 ቁጥር 5 አውጣው አውኪ። ኦሪት ዘዳግም ምዕራፍ 25 ቁጥር 5 አንብቦ ምን እንደሚል። እሺ
ኦሪት ዘዳግም 5:25 ቪዲዮ ልክፈት ወይስ አንብበው? ዝም ብለህ አንብበው ከፈለክ። ወንድማማቾች በአንድነት ቢቀመጡ አንዱ ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ነገር ግን የባሏን ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር ይላል። አሁን እንግዲህ ህግ ነው። ሁለት ወንድማማቾች ቢኖሩ አንደኛው ወንድምዬ ባልየው ቢሞት ከዛ የባልየው ሚስት ወደ ውጭ ወታ ሌላ ሰው ማግባት የተከለከለ ነው፣ ሐራም ነው። እንዳታገባ ይላል፣ ሌላ ቦታ አትሂድ ይላል። ማግባት ያለባት ደግሞ ትእዛዝ ደግሞ ፈርዱ ምንድን ነው? የባልዋን ወንድም ነው ማግባት ያለባት። ለምንድን ነው ይህ ነገር ለሴት ልጅ እንደዛ የሆነው? ወንድ እንደፈለገ ይሆናል። ወንድ ሚስቱ ብትሞትበት የሚስቱን እህት ታግባ የሚል ትእዛዝ የለም። ለሴት ግን እንደዛ አለ። ይህንን ሎጂካሊ የሚመልስልኝ ክርስቲያን ካለ ይግባና ይመልስ። አሜን ብትኖር ይችን ጥያቄ ብታስተናግድ ጥሩ ነው። ከታች ያላችሁ ክርስቲያኖች ትችላላችሁ፣ መመለስ ትችላላችሁ። ከታች ክርስቲያኖች ካላችሁ መልሱ ከታች ያለው። ኦኬ ዋላፍ አለ። እኔ እንኳን አልመልስም። ሌላ ጥያቄ ነው ያለኝ። ለምን አትመልስም? መልሱ ከዚህ በፊት አልተማርኩትም፣ ያው አልኩትም እና ጥሩ ዋላ ትመልሰዋለህ። ኧረ እኔ አይመለከተኝም ይሄ። እንደውም እኔ ራሴ እኔ ሙስሊም ነኝ። እኔ ሌላ ጥያቄ አለኝ። ሙስሊም ነህ? ኦኬ። አይ ይቅርታ፣ አፉ በለኝ። ክርስቲያን ከመስለኝ ዋላ በሚለው ነገር አይቼ ነው። በቃ ልጅቷ ከሌለች ጥያቄዎቻችሁን ለኡስታዝ ሱ ታቀርቡና እንትን እንላለን ማለት ነው። የመጀመሪያ ቀድሞ የገባው ክርስቲያኑ ልጅ መሰለኝ። መልሱ ጥያቄ እስልምና ላይ ነው። ዋይድ በቃ ኡስታዝ ሱ አለ አይደለ? አውራቸው። አይ ችግር የለውም። እስልምናው ላይ አንተ እንትን በለውና እኔ ክርስትናው ላይ ደግሞ እንትን ላለን እያነጻጸርን ጥሩ ነው ለእንትን ማለት ነው። በቃ ጠይቅ፣ ጥያቄ ጠይቅ። ኡስታዝ በትልቁ ራስን አድርገውና ታብታብ በደንብ ይደረግ፣ ኮፒሊንግ ይደረግ። አለው እኔም አለው። ጥያቄያቸው ምንድን ነው ልጆች? እሺ እሱ እንትን ነበረ፣ ስለ ተፍሲር ነበረ እና ይሰማል ድምፄ? ይሰማል። ተፍሲር ምንድን ነው ማለት በእስልምና አስተምሮ የግድ መቀበል ካለብን ለምሳሌ እንደ ቁርአንና እንደ ሀዲሱ መቀበል ግዴታ ያለበት መጽሐፍ ነው ወይስ ተጨማሪ ሀሳብ ነው? እንዴት ነው? የመቀበል ግዴታ ያለብን አይደለም፣ እንዲሁም ደግሞ ተጨማሪ ሀሳብ አይደለም። በቁርአን ላይ የሚጨምር ምንም አይነት ሀሳብ የለም። ነገር ግን እዚያ ላይ ቁርአን ላይ የሚገኘውን መብራራት የሚያስፈልጋቸውን ቃላቶች የሚፈታ የሆነ የሚያብራራ ነው። በዚህ ውስጥ ላይ ተፍሲርን ስታዩ ጊዜ አንደኛ ቃሎችን የሚፈቱ የሆኑ ተፍሲሮች አሉ። ለምሳሌ አረበኛ ቃላቶቹ ነው ፍች የሚያስፈልጋቸው ማለት ነው። የአረቦች ሊያውቋቸው ይችላሉ። ሌላው ማህበረሰብ ደግሞ አረብ ያልሆነ እነዚያን ላይረዳቸው ይችላል። እነዚህን ቃላቶች የሚፈታ አለ። ገብታችኋል? አንደኛ እሱ ነው። ሁለተኛ ሙፈሲሮች ተፍሲር ላይ ሲያስቀምጡ ጊዜ የሰዎችን ሁሉ አነጋገር እዚያ ላይ ሊጨምሩ ይችላሉ። በዚህ ላይ አይሁዶች እንዲህ ብለዋል፣ ክርስቲያኖች እንዲህ ብለዋል፣ መካከል ሰዎች እንዲህ ብለዋል ብለው ያስቀምጣሉ። እምነታቸው ግን ምንድን ነው ከተባለ ቁርአን ላይ ያለው እምነት ነው። ገብተዋል አይደለ? ለምሳሌ አልገደሉትም አልሰቀሉትም የሚለውን አንቀጽ ያነሳና ኢማሙ ጠበሪ ወይንም ኢብን ከሲር ሌሎች ወቃለት ልየሁድ ወቃለት ነስ አይሁዶች እንዲህ ብለዋል፣ ክርስቲያኖች እንዲህ ብለዋል፣ ወቃለት ጣይፈቱ ሚነናስ ከሰዎችም እንዲህ ያሉ አሉ ብሎ ሊዘረዝር ይችላል ያን ሁሉ። ነገር ግን የሰውየው ድምዳሜ የትኛው ነው ታዲያ የሚለውን ለማወቅ የቁርአን ላይ የሚገኘው ነው እምነታቸው። አይ አልገደሉትም አልሰቀሉትም የሚለው እንደ ምሳሌ ነው የምነግራቸው። አሁን እዚህ ጋር ምን ያደርጋሉ ሰዎች ተፍሲር ላይ ይሄ እንዲህ የሚል ቃል አለ ቁርአኑ ጋር የሚጋጭ ብለው ያነሱላቸዋል። ታቸዋል አይደል? ያ ተፍሲር ላይ ያለው ሙፈሲሩ ያነሳው ሰዎች እንዲህ ይላሉ ብሎ የሰዎችን አቋዋለው እዚያ ቦታ ላይ የሚያነሳው እንጂ የእርሱ እምነቱ ነው ማለት አይደለም። ያ ይህን ያስራል። አሁን ማለት ቢፈቱትም የሆነ ምንም እንትን ለውጥ አያመጣም ማለት ነው። በቁርአኑ ላይ ቢተረጉሙትም አይተረጉሙትም። ለምሳሌ የትኛው
አይ አሁንን ባስረዳኝ እንደዛ ማለት ነው ወይ ብዬ ነው የጠየቅኩ። ያ እምነታቸው እነዚህ ሙፈሲሮች ቁርአን ላይ እየተጻፈው ነው። ነገር ግን እዚህ ቦታ ላይ የተፍሲርን አጻጻፍ እየነገርኩ ነው። ሙፈሲሮች ታሪክን ያነሳሉ፣ እስራኤልያቶችን ያነሳሉ፣ የሰዎችን እምነት በዚያ ላይ ሰዎች በዚያ ላይ ያላቸውን አመለካከት ሙሉ ያነሳሉ። ልልአማነት ልዕልምያ እውቀት እምነት ሲባል እነዚህ አካሎች ምንም ሳይደብቁ ሁሉንም ያወሩታል። ገብቶሃል አይደለ? ከዚያ ቦታ ግን ትክክለኛው እምነታቸው የትኛው ነው የሚለውን ለማወቅ ያው ቁርአን ላይ ያለው ነው። መጨረሻው ላይ ድምዳሜ ላይ ይናገራሉ። ገብቶሃል አይደል? ይህ ሙስሊሞች አካሄድ ነው እና እዚህ ላይ የሰዎችን አመለካከት ሊገልጹ ይችላሉ። ያ ማለት ግን ያ እምነታቸው ነው ማለት ነው። እሺ ኦኬ። አሁን ለምሳሌ ትርጉም አይኖራቸው ሊሆኑ ይችላል። ለምሳሌ አሁን አንተ እንዳልከኝ የኢሳ መሰቀል ብዙዎቹ ተፍሲሮቹ የተለያየ ሀሳብ ቢያስቀምጡ አንዱ ከወታደር መካከል ነው፣ አንዱ ደግሞ አስቆረጡኝ ይሁዳ ነው ቢል እሱ የሆነ ትርጉም ላይ ይኖረው ይችላል። ዋናው የሚፈለገው ምንድን ነው? የኢየሱስ ክርስቶስ የኢሳ ለመሰቀል ነው። ግን ለእኔ ግን አንዳንድ ትርጉም አላቸው ብዬ ማስባቸዋሉ። ከዛ መካከል ምን እንደሆነ ታውቃለህ? የአላህ ብዝሃነት በብዝሃነት መናገሩ ተፍሲሮች ሲፈስሩት ምንድን ነው የሚሉት? የሆነ ራሱን ለማላቅ ነው ይላሉ። እና እሱ ነገር ትንሽ እኔ ላይ ግን ግራ እየገባኝ ነው። ለምንድን ነው ግራ የገባ? አንድ አካል ራሱን በብዜት መግለጽ አይችልም። ግራ ለምን እንደገባኝ ታውቃለህ? ቁርአን ላይ ሳይ ኦኬ እኛ ብሎ ብዙ ጊዜ ቢናገርም ግን ለአክብሮት ይሁን ወይም ራሱን ለማላቅ ይሁን ምንም የገለጸበት አንቀጽ የለም አላህ እና ግን ሌሎቹ ተፍሲሮች ግን ሲናገሩ ራሱን ለመግለጽ ነው ይላሉ። ራሱን ለመግለጽ ይሁን ራሱን አለመግለጽ ይሁን በምን ይታወቃል? አሁን ይሄ የእነሱ ሀሳብ ነው እንጂ ራሱ አላህ ስብሐነ ወተዓላ እርኛ ያምላካቸው አላህ ልቅናውን ይገልጻል፣ ክብሩን ይገልጻል። ታላረ ታዲያ ክብሩን ነው ለመግለጽ ፈልጎ ነው በዚህ የሚለውን ለማወቅ ቁርአን ላይ ገልጿል። ይሄን ነገር መልሷል ከተባለ አዎ መልሷል። አላህ ስብሐነ ወተዓላ እኔ አንድ ብቻ ነኝ ብሎ ዘግቶታል። አይ ሁለት ሊሆን ይችላል ብለህ እንዳታስብ ራሱ ሁለትን ጠቅሶ ሁለትም አይደለሁም ብሏል። አይ ሶስት ሊሆን ይችላል ብለህ እንዳታስብ ራሱ ሶስትን ጠቅሶ ሶስትም አይደለሁም ብሏል። እንዳለ እንደዚህ የብዜት ቃላቶችን ከሁለት ጀምሮ እንዳለ በፍጹም እንዳልሆነ ዘግቶ እኔ አንድ ብቻ ነኝ ብሎ አስቀምጦታል። አላሁ አሐድ ይላል። አላህ አንድ ብቻ ነው ይላል። ወኢላሁኩም ኢላሁን ዋሂድ ይላል። እኔ አምላካቸው አላህ አንድ አምላክ ብቻ ነው ይላል። ሁለትን ያነሳል። በሱረቱ ነህል ላይ ምን ይላል? ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ይላል። ሁለት አምላክ አድርጋችሁ አትያዙኝ ብሏል አምላክ አላህ። እኔ አምላካቸው አላህ አንድ አምላክ ብቻ ነው እያለ ይናገራል። ሶስትንም ያነሳል። ስላሴ ብሎ ወይም ሶስት ብሎ ያነሳና ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። ሶስት ወይም ስላሴ አትበሉ ይላል። ከዚህ ንግግራቸው ተቆጠቡ አለ ነው፣ ከለከለ። በዚህ እንደሌለው ከለከለ። ኢነማ አላሁ ኢላሁ ዋሂድ ብሎ ዘገበ። እኔ አምላካቸው አላህ አንድ አምላክ ብቻ ነው አለ። ስለዚህ ስንትነቱን ገልጿል ወይ በብዜት ማንነቱን ከተባለ አላህ ስብሐነ ወተዓላ እኔ አንድና ብቸኛ ነኝ፣ ሁለትነትም የለኝም፣ ሶስትነትም የለኝም ብሎ ዘጋግቶታል። የኔ ሀሳብ ምን እንደሆነ ታውቃለህ? የሆነ ሁለትነት ወይም ሶስትነትን ለመግለጽ ሳይሆን ከዛ በላይ ቢሆንስ? እሺ ኦኬ፣ ሁለት አይደለሁም ብሏል፣ ሶስት አይደለሁም ብሏል፣ አራት ቢሆን፣ አምስት ቢሆን፣ ከዛ በላይ ቢሆንስ? ለምን በብዛነት ገልጿል? ወይ አንዴ አዳም አላህ ስብሐነ ወተዓላ እንደዛ ሊሆን ይችላል ብለህ እንዳታስብ አንድ ብቻ ነኝ ብሎ ዘገው። አንድ ብቻ ነኝ አለ። እንደ ሶስት ብሎ የሚያነሱ ሰዎች ስላሉ ለእነሱ ማነሳላቸው። እንዳውም የስላሴያኖችን አንስቶ ነው አላህ ስብሐነ ወተዓላ ስለ መሲሁ ነው ካነሳ በኋላ እኔ አምላካችሁ አላህ አንድ ብቻ ነኝ ሶስት አይደለሁም ወጣን አንድም ሶስትም ነው ብለህ ስለምታምነው ማለት ነው። አዎ እንትን ነው ምን መሰለህ አንድ ነኝም እኮ ብሏል። አንድ ነኝም እንዳለው ግን በብዛነት ግን ራሱንም ገልጿል ነው ሀሳቤ እኮ። ሁለት ሀሳብ ነው የተምታታልኝ። አንድ አካል ራሱን በብዜት ስለሚጠራ ነው። አሁን ወደ መጽሐፍ እንግባ። አንድ አካል ራሱን በብዜት ይጠራል አይጠራም? እንደ መጽሐፍ ቅዱስ ይጠራል አይጠራም? እንደ ቁርአንም ይጠራል። ቁርአንም ከፈለክ ላሳየህ እችላለሁ። አንድን አካል በብዜት ይጠራል ቁርአን። ወጣል አይደለ? መጽሐፍ ቅዱስም ላይ ልክ እንዲሁ አንድ አካል በብዜት ይጠራል። ይሄን ታውቃለህ አይደለ? ለምንድን ነው በብዛነት የሚጠራው ነው አምላክ? በቁርአኑ ነው እንሂድና የሚለውን አንተ መልሰሃል ቅድም። ምን አልክ? ከአንድ በላይ ስለሆነ ነው ብዙ ስለሆነ ነው ብለህናል አይደለ? ስለዚህ እኔ ብዙ ስለሆነ ነው ማለት ብዬ እኮ አይደለም የደመደምኩት ብራዘር። ሊሆን ይችላል ነው ሊሆን ይችላል እያልክ ነው። እንደዚህ አይነት እንትን እንደሱ አያስኬድም። እንደዚህ ሊሆን ይችላል አላህ ስብሐነ ወተዓላ ዘግቶታል።
ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቧል። ከዚያም በላይ ቁጥር ቢጠቀሰው አላህ ሱብሓነሁ ወተዓላ አንድ ብቻ ነኝ ብሎ በተናገረ የግዴታ እኔ 5 አይደለሁም 10 አይደለሁም ብሎ ቁጥሮችን መግለጽ አይጠበቅበትም። ብዜት እንደሌለው ከገለጸ አለቀ። የትኛውንም ብዜት የሚዘጋ የሆነ ሐስር የሆነ ቃል ነው። ኢነማ አላሁ ኢላሁ ዋሒድ ይላል። ኢነማ የሚለው ቃል እንደ አረበኛ ከልመት ሐስር በቃ የሚያግድ ወይም የሚገድብ የሆነ ቃል ነው። ከአንድ በላይ እንደሌለ እኔ አንድ አምላክ አላህ ብቻ ነኝ ብሎ ይገልጻል። ኢነማ የሚለው ቢልሐስር አንድ በላይ በፍጹም ሊሆን እንደማይችል የፈለከውን ጥቁር ማነው ቁጥር ልጠቅስም ያንን ሊገልጸው እንደማይችል የሚዘጋበት የሆነ ቃል ነው። ስለዚህ አንድን ሁለትን ብቻ ሳይሆን ሶስትን ብቻ ሳይሆን ሁሉንም የሚያጠቃልል የሆነ ጥቅል ቃል ገልጿል አላህ ሱብሓነሁ ወተዓላ። ኦኬ ሀሳብን እንዳላቆራርጠው ብዬ ነው። እና ምን መሰለ ብዜነቱን መግለጽ የፈለገው ለምንድን ነው ነው እኮ አሁን የኔ ጥያቄ። ብዜት ብሎ የተረጎመልህ ማን ነው? እስኪ ከሙፈስሮች ግለጽልኝ። ይሄንን እኛ የሚለው ብዜትን ለመግለጽ ነው ብሎ የተናገረ አንድ ሰው እስኪጠቅስ። ምን መሰለ ቅድም ያው ሙፈሲሮችን መቀበል ግዴታ ስላለብኝ ቃሉን ብቻ የመቀበል ነው ግዴታ አለብኝ። አሳየኝ። ችግር የለውም። ሙፈሲሮችን መቀበል የለብኝም። ችግር የለውም። ሙፈሲር ላይ እንደስ ብሎ የፈሰረልህ አንድ ሰው ስጠው። እየመለስኩልህ አይደለ? እሱ እኔ የሙፈሲሮችን መቀበልና ለመቀበል ግዴታ የለብኝ። ለመቀበል አይደለም አትቀበል፣ ችግር የለውም። ግን እንደሱ ብሎ የፈሰረልህ ማን ነው? በምን ፍችን ያገኘኸው? ለእኔ በቂ የሚሆነው በብዜነት እሱ ራሱን መግለጹ ነው። በቂ ነው እሱ። ኦኬ። ስለዚህ ሙሴ ስንት ነው? ሌላ ጥያቄ ነው የምጠይቀኝ? የሆነ መጽሐፍ ቅዱስ እዚሁ ላይ እንሂድ እንጂ አስረዳለህ። ከቁርአን ጭራሽ አልቀበልም ብለህ እኔ መሰለኝን ይዛለሁኝ አልቃለ። አልቀበልም እኮ አይደለም። ሀሳቤ ግልጽ ካልሆነ ልድገመው። ኢነማ ብሎ ሀሳቤ ግልጽ ካልሆነ ልድገመው። ላስረዳሽ። ኢነማ ብሎ ዘግቶታል። ኢነማ ማለት በአረበኛ ኢነማ ብሎ አላህ ስብሐነሁ ወተዓላ በቁርአን ላይ ከተናገረ ከዚያ በኋላ የሚጠቀሰው ነገር ያንን በዚያ ላይ የሚቆጠብ የሆነ ቃል ነው። የሚቆጠብ የሆነ ቃል ነው። የሚያቅብ የሆነ ቃል ነው። እዚያ በላይ በፍጹም ሊኖር እንደማይችል የሚያቅድ የሆነ ቃል ነው። ስለ ራሱ ማንነት ሊገልጽ በፈለገ ጊዜ ይህን ቃል ተጠቅመዋል እያልኩ ነው። ኢነማ አላሁ ኢላሁ ዋሒድ አለ። ሶስትም እንደማይሆን ከገለጸ በኋላ እኔ አምላካችሁ አላህ አንድ ብቻ ነኝ ብሎ ኢነማ በሚለው ቃል ገለጸ። አራትም አምስትም ስድስትም በፍጹም እንደዛ ሊሆን እንደማይችል የሚዘጋ እና የሚያቅብ የሆነ ቃል ነው። ይህ አረብኛ ቃል እሱ አሁንም ልክ ነህ። እና ሀሳቤ ምን መሰለህ አንድ ነኝ ብሏል እሱ። ልክ አውራው ላውራው ትንሽ ላውራው። ሰላም ብያለሁ። ማነው በስምህ? መልሱልኝ። ይኸውልህ በእንግሊዝኛ ላይ አሁን ለምሳሌ ኤግዛምፕል ነው የምነግርህ። ዩ ስትል ምን ማለት ነው ትርጉሙ? አንተ ማለት ነው። አንተ ብቻ ነው ወይስ ምን? አሁን እናንተ ለማለት ስፈልግ በእንግሊዝኛ ምንድን ነው የምለው? አሁን እኮ የቃላት ለምን ዋይድ እኔ እንትን ልመጣልህ ነው ሳልጠቀም ነው የምሰጥህ። ስለተረዳሁት ነው እኮ ከስር ከመሰረት ካልፈለግ አለማውራት ይቻላል። ችግር የለውም። ላቆም እችላለሁ። ካልፈለግ ማለት እንትን መልሱን ያልፈለግከው ነገር ይመስላል። አሁን ተፍሲር አልተገለጽኩም። እኔ የፈለግኩት ከቁርአን ነው ብለሃል። ከቁርአን ከሆነ ደግሞ ሊንግዊስቲካል የሆነ አፕሮች ነው። ቁርአኑ የወረደው በአረብኛ ነው። ስለዚህ ሊንግዊስቲካል አፕሮች ላመጣልህ ነው። አሁን ለምሳሌ በእንግሊዝኛ አንተ ለማለት ስፈልግ ምንድን ነው ብዬ ስጠይቅ ምንድን ነው ያልከኝ? ዩ። አንቺስ? አንቺስ? እናንተስ? ብዙ አልችልም። አንተም አንቺም እናንተም በእንትን ላይ እንደዛ ካያስክልኝ አንድ ቋንቋ የራሱ የሆነ ቋንቋ አለው። አሁን በአረብኛ አና ማለት ምን ማለት ነው ስትባል እኔ ማለት ነው አይደለ? ነህኑ ማለት ደግሞ እኛ ማለት ነው። ነህኑ የሚለው በአረብኛ ውስጥ ለሁለት ነገር ተጠቀምበታለህ። አንደኛው ምን ይባላል? ታዚም ይባላል። አምፕሊቲዩድ ይባላል። ግነትን ለማመልከት ተጠቀምበታለህ። ሁለተኛው ነገር ደግሞ ብዜትን ለማመልከት ጀምዕ የሚባል ነገር አለ፣ መልቲቲዩድ። ስለዚህ አላህ የትኛውን ነው የተጠቀመው የሚለውን ነገር ከማወቃችን በፊት በአረብኛ ውስጥ የኛው ግራማቲካሊ ሴቲንግ እና ፕሎቶች አሉት ራሱ። ስለዚህ በአረብኛ ግራመር ውስጥ ነህኑ የሚለውን ለምን መጠቀም ይቻላል? ታውቃለህ? ይህንን ሰምተህ ታውቃለህ? ለአንድ ነገር አይ ነህኑ የሚለው ነገር አይደለም። ኑኑ ለብዛት ነው መሰለኝ። ዋይር ነው ያለው ለታዚም እና አረ ዋሂድ አረ ማታውቀው ነገር እንትናት ነህኑ እና ዋሂድ ይለያያል። አሁን አድጀክቲቭ እና የምትጠቀመው ያለኸው
ደሚር ነው። እኔ ስለ ደሚር ነው እያወራሁ ያለሁት፣ ስለ ፕሮናውን ነው እያወራሁ ያለሁት። አሁን አላህ ዊ ሲል ወይም ደግሞ በአረብኛ ነህኑ ሲባል ስንት ነገር ይጠቀማል? ለስንት ነገር ይጠቅማል የሚውለው? ለሁለት ነገር ይውላል። አንደኛው ለግነት፣ ሌላው ደግሞ ለብዜት ነው የሚጠቀመው። አሁን አላህ ለግነት ነው ወይስ ለብዜት ነው? ይነፋነፋል ድምፄ ነው እያስተጋባብኝ ተቸገርኩኝ እኔ። ታብታብ አድርጉ እስኪ። ድምፄም በጣም እየሰማሁት ነው። ቆይ እስኪ እንትን ልበለ ይሰማል። አሁን ተስተካክሏል። እና እንደዛ ነው። አንድ ቃል ለሁለት ነገር የምትጠቀምበት ነገር አለ። ስለዚህ አሁን ምንድን ነው የሚነሳው ጥያቄ? አላህ በቁርአን ውስጥ አንድ እንደሆነ ተናግሯል። አንተ ብዜት ስትል የምን ብዜት ነው ያለው? የማንነት ወይስ የምንነት ብዜት ነው ብለህ ያሰብከው? እሱን ነገር አላሰብኩበትም። ቆይ ወደዛ ልሄድ ነው። በቃ እሱን ነው ብለህ አሁን ይኸውልህ፣ የማንነት የምንነት እንደማይሆን ታውቃለህ። ያው አንድ ነኝ ብሏል። አንድ አምላክ ብቻ ነው ያለው ቢል ብዙ ቦታ ላይ አለ። ምናልባት አሁን አንተ ብዜት ስትል ምንነትን ከሆነ ታሳቢ ወይም አካልን ከሆነ የምታደርገው አላህ አንድ ፐርሰን እንደሆነ ብዙ ቦታ ላይ ተናግሯል። ያንን መናገሩ የምታየው ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከእኔ በቀር ሌላ አምላክ ማንም የለም ይላል። ስለዚህ እኔ የሚለው ስንት ነው? አና የሚለው ስንት ፐርሰንት ነው የሚያሳየው? አንድ ፐርሰንት ነው። በቃ አንድ ፐርሰንት ነው። አንድ ነው ካለ አንድ ነው። ከሌላ የለም አለ። ከእኔ በቀር ሌላ አምላክ የለም ይላል። ኢኽላስ ምዕራፍ 112 ቁጥር 2 ላይ ደግሞ ቁል ሁወላሁ አሀድ ይላል። ሁወ ይላል እርሱ። አየው፣ ሲንጉላር ነው፣ ውፍረድ ነው የሚጠቀመው። ስለዚህ አላህ አንድ ፐርሰንት ብቻ ነው። እንደዛ ከሆነ ዋናው ነገር ጥያቄ የሚነሳው ታዲያ ለምንድን ነው የሚጠቀመው ሲባል በአረብኛ ግራመር ውስጥ ነህኑ የሚለው ቃል ለሁለት ትርጉም ይውላል። አንደኛው ለግነት ነው፣ አንደኛው ለብዜት ነው። አንደኛው ተአዚም ነው፣ አንደኛው ደግሞ ጀመዕ ነው። ይሄ ነው ያለው ነገር ማለት ነው። ከዛ በኋላ የምታውቀው በምንድን ነው የምትለየው ስትል ሁለተኛ መደብ ላይ ነው። ለምሳሌ እኔ በላን ብዬ ብናገር ከሌሎች ሰዎች ጋር ከኔ ጋር ደግሞ ብዙ ሰዎች ካሉ ብዙ ፐርሰኖች ካሉ ምንድን ነው የምትለው? እንኳን በላህ ነው የምትለኝ ወይስ እንኳን በላችሁ ነው የምትለኝ? እንኳን በላችሁ። እንኳን በላችሁ ነው። ከዛ ደግሞ ለሰዎች ስትናገር ምንድን ነው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል። በልተዋል። እኔ ለብቻዬ በልቼ አሁን በላን እንዴት ነህ ታዲያስ ምናምን ስትለኝ አለን እላለሁ በአማርኛ አይደለ? ብቻዬን ሆኜ ማለት ነው። ታዲያስ ወይ እንዴት ነህ ስትለኝ አለን እላለሁ። ደህና ነህ ስለው አዎ ደህና ነኝ ትላለህ እና አለን ትላለህ። አለን ስትል አለው በማለት ፋንታ አለን ለምንድን ነው አማርኛ ላይ የምትጠቀመው ምንም ሰው ሳይኖር? ያው እንትን ነው ታውቃለህ። አንዳንዴ ያው ይሄ ጊዜ ቋንቋዎች ምናምን ለግነት ቋንቋ ለግነት ትጠቀምበታለህ። አዎ አሁን ምንድነው ፖይንቱ? አላህ ታዲያ ለብዜት ነው ወይስ ለግነት ነው የሚለው መጠቀም የምትችለው የምታውቀው በምንድን ነው? አላህ ሁል ጊዜ ስለ ራሱ ሲያወራ አንተ እያለ ነው የሚያወራው። አንተ በአማርኛ አንተ የሚባለው አንቱም ተብሎ አያውቅም አለ። በሁለተኛ መደብ ስለ አላህም ሲያወሩ ነቢያቶችም ምን ብለው ነው? ሁወ ነው የሚሉት፣ እርሱ ነው የሚሉት። ሁም አይሉም፣ እነርሱ አይሉም። ስለዚህ አላህ ጋር ከአንድ በላይ የሆነ መልቲፕል ፐርሰን እንደሌለ የምታውቀው እነርሱ ተብሎ ተጠርቶ አያውቅም፣ እናንተ ተብሎ ተጠርቶ አያውቅም። በዛ ማወቅ ይቻላል ማለት ነው፣ ግራማቲካሊ ስትመለከተው ማለት ነው። በሀገራችን ሩቅ ሳትሄድ ታላቅ ሰዎችን ስታገኝ እርሶ እያልክ ነው የምታወራው። ከዛ በኋላ ደግሞ በሶስተኛ መደብ ደግሞ ስለሌላ ሰው ስታወራ እሳቸው እያልክ ነው የምታወራው። ስለዚህ አሁን ምንን ነው የሚያመለክተው ሲባል አክብሮትን ነው። ያ ማለት አንተና እርሱ የምትለው አነጋገር ማዋረድ ነው ማለት አይደለም። ትርጉሙ ማላቅን ነው የሚያሳየው። ምናልባት ሀሳብን አግኝቼ ከሆነ ከዛ በኋላ ኡስታዝ እንዳለው ወደ ባይብል ውስጥ ደግሞ እንገባለን ማለት ነው። ምናልባት እንትን ካለ ባይብል ውስጥም እንደዚህ አይነት የሚጠቀሙ ሰዎች አሉ። ኢቨን ማለት ነው ቅረማ ልክ ነው። አሁን በቋንቋ ደረጃ የምትሄድ ከሆነ እኮ ትክክል ነው። የኔ ጥያቄ ግን በቋንቋ ደረጃ አይደለም የምጠይቀው። በቁርአን እኮ ማስረጃ ነው የሰጠው። ከቁርአን ነው የሰጠው። የቁርአን ማስረጃ ምንድን ነው የሰጠው? ቁርአን ራሱ የወረደው በምንድን ነው ይላል? በምን አረብኛ ነው የወረደው ይላል? በአረብኛ። በምን ቋንቋ ነው የወረደው ይላል? በአረብኛ ግራመር ነው የወረደው። ስለዚህ አላህ ያንን አረብኛውን ግራመር ተጠቅሞ ነው እኛን ኮሚኒኬት ያደረገን ማለት ነው። አረብኛ ቋንቋ ተጠቅሞ ኮሚኒኬት ካደረገን በአረብኛ ላይ በመጀመሪያ መደብ ላይ አና የነበረው ነህኑ ተብሎ ሲቀየር ለሁለት ነገር ጥቅም ላይ ይውላል። አንደኛው ተአዚም ይባላል፣ አንደኛው ደግሞ ጀም ይባላል። አንደኛው ግነት ይባላል፣ አንደኛው ደግሞ በዜት ይባላል።
ይሄ ነው ያለው ትምህርታችን ማለት ነው። ሊንጉስቲካል አፕሮች ነው የተጠቀምነው። ተፍሲር አልጠቀምንም። ተፍሲር ሂስቶሪካል አፕሮች ነው። አይተህ ከሆነ ሄርሜኔቲክስ የሚባል ነገር አለ። የስነ አፈታት ጥናት ላይ ሊንጉስቲካል የሆነ አፕሮች አለ፣ ግራማቲካል የሆነ አፕሮች አለ፣ ቴክስቹዋል አፕሮች አለ፣ ኮንቴክስቹዋል አፕሮች አለ። አሁን እስካሁን ድረስ የተጠቀምነው ሂስቶሪካል አፕሮች አልተጠቀምንም። ሂስቶሪካል አፕሮች ማለት ሙፈሲሮች በዚህ ዙሪያ ላይ የሰጡትን ማብራሪያ ከሰበበ ኑዙል የሚባል ምናምን ነገር አላመጣንም። እስካሁን ያመጣነው ምንድነው? ሊንጉስቲካል የሆነ አፕሮች ነው። አሁኑን ተመለከትን። ምን መልቲፕል ፐርሰን አለ ወይ እሱ ጋር ብለን ስንል የለም። መልቲፕል ፐርሰን ከሌለ ብዜትን ሊያመለክት አይችልም፣ ግነትን ነው የሚያመለክተው ብለን አለ። ከቋንቋ አንጻር በሀገራችን ያለው እና አንተ ብለህ የምትለውን ሰውዬ እርሶ ብለህ ስታከብረው እርሶ ትለዋለህ። አንዳንድ ጊዜ የእድሜ እኩያውም ሆነው በጣም በእውቀት የምናከብራቸውን ሰዎች እርሶ እንላለን። እርሶ እያልን እናወራቸዋለን፣ እሳቸው እያልን እናወራለን። ያ ምንድን ነው የሚያሳየው? አክብሮትን ለማሳየት እንጠቀማለን። አንተ ብቻህን ሆነ እንዴት ነህ ወሂድ ስትለኝ አለን እላለሁ። ብቻዬን ሆኜ ገባ አለን አትልም፣ አለው አትልም፣ አለን ነው የምትለው በአማርኛ ላይ። ግን አለን ስል ከበስተኋላ ማንም ሰው ከኔ ጋር የለም። እንደዚህ አይነት ነገሮች አጠቃቀሞች አሉ እና ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከተው ህልም የሚተረጉምለት ለናቡከደነፆር ህልም የሚተረጉምለት አንድ ሰው ታጣ ይላል። አንድ ፐርሰን ታጣ። መጨረሻ ላይ ዳንኤል ገባ። ከገባ በኋላ አንድ ሰው ተገኝቶ በንጉሱ ፊት አስገቡት። ከዛ የህልሙን ነገር ከነገረው በኋላ ምን አለ? የህልሙ ፍቺ በንጉሱ ፊት እናገራለን ያለው ወይስ እንናገራለን ብሎ ነው የተናገረው? ዳንኤል 2:36 ላይ አንብበው ወይስ አለ? ከፈለክ አንብበው፣ ግን እኔ በቃሌ ነው የምነግርህ። ፍቺውም በንጉሱ ፊት እንናገራለን አለ። እናገራለሁ አይደለም ያለው፣ እንናገራለን አለ። ለምንድን ነው እናገራለሁ በማለት ፋንታ እንናገራለን የሚለውን የተጠቀመው? ብቻውን ነው የገባው። ክፍል አላነበብኩም። ዳንኤል 2:36 ያዘው። ያዘው አንብበው እና ያዝ። ቢሆን እዛ አካባቢ ያሉት ሌላ ህልም ፈቺዎች ቢኖሩ ከሱ ጋር የለም። ታጣ ነው። ስለ ታጣ አንድ ሰው ብቻ ተገኘ ነው የሚለው። ብልጣሶር ስሙላ ወጡለት። ህልም የሚተረጉምለት የባቢሎን የህልም ተርጓሚዎች ተፈለገ፣ አልተገኘም። እናም በኋላ ላይ ግን በዛ በግዛት ውስጥ አንድ ሰው ተገኘ አለ። አንድ ፐርሰን ማለት ነው። አንድ አካል ብቻ ነው የተገኘው። ከዛ አስገቡት። ከዛ በኋላ ካዳመጠ በኋላ ምን አለ? ፍቺውን ለንጉሱ እንናገራለን አለ። እናገራለሁ አይደለም ያለው፣ እንናገራለን አለ። እንናገራለን ማለቱ ብዜትን ነው የሚያሳየው ወይስ እንትንን ነው የሚያሳየው? ብዜትን ነው የሚያሳየው እሱ ብዙ መሆኑን ነው ወይስ ግነትን ነው የሚያሳየው? የትኛውን ነው የሚያሳየው? ያው ብቻው ከተናገረ ግነትን ነው። አንድ ጨምርልና ወደ ውስጥ አዘሄዳለሁ። የኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ ሳራ አንድ ልጅ ወልዳ ነበረ። ልጇ ስሙ ማን ነው? ስሙ ማን ይባላል ታውቀዋለህ? አንድ ልጅ ነው ያላት፣ ይስሐቅን። ይስሐቅ። ስለ ይስሐቅ ሲያወራ ምን ያለ? ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረዋል? የምታጠባው ልጅ አንድ ልጅ ነው። እያጠባች ስታጠባ ለምንድን ነው ልጆችን የተባለው? ለምን ይስሐቅን ልጅ በሚለው ፋንታ ልጆች የሚለውን ለምን ተጠቀመ ባይብል? የምታጠባውን ልጅ ማለት ነው። ይህን ነገር እንትን ነው ያው ብዙ አላነበብኩም፣ አልታወኩም እና አለ ከጥንትም ጀምሮ አለ ለማለት ፈልጌ ነው። ውሳዝ መቀጠል ትችላለህ። ግን ዋይድ አንዴ ላቋርጦትና ወደ ውስጡ ሳንሄድ ይሰማል አይደል? ይሰማል፣ በደንብ ይሰማል። የብዛነትን ወይም የእኛነትን በዚህ ከገለጹልኝ ማለት ነው። የአንድነትን ለምን ሌላ ትርጉም አይኖረውም? ማለት አሁን ለምሳሌ የብዛነት እኮ አንድነት ይኖራል። አንድ አካባቢ ኤሰንስ ላይ ኦንቶሎጂካል ወይስ ሜታፊዚካል ላይ አንድ አካባቢ ያሉት እንደ ቋንቋ ነው የምነግርህ ያሉት ብዙ ሰዎች አንድ ብሔረሰብ ሊሆኑ ይችላሉ ተብሎ ራሱ ይጠራሉ ማለት ነው። ለምሳሌ አንድ የሚለው ቃል ባይብል ላይም ቁርአን ላይም አንድ የሚለው ቃል ለብዜትም ለአንድነትም አይውልም አይደለም። እሱማ አላህ እኮ ሰዎች ሁሉ አንድ ህዝብ ነበሩ ለሚለው ቃል አንድ ለሚለው የአረብኛው ቃል የገባው ዋሂዳብ ነው የሚለው ቃል የሚጠቀመው መዋነስ ሆኖ ነው የሚጠቀመው። አየህ፣ መዋነስ ሆኖ ነው የሚጠቀመው። ሙዘከር ሆኖ ደግሞ ሲውል ደግሞ ለአንድ ፐርሰኑ ላይ ይውላል። ለምሳሌ 30 የሚለው ቃል ቀደም ወላ ተቁሉ 30 ሲል ውስጣስ 30 የሚለው 3 ነው። 3 ለሚለው ቃል ታመር ውጣ ይጠቀማል
አረብኛ ምናልባት እሱ ስለማታውቀው ሊሆን ይችላል። ታመር ውጣ ሲጠቀም ብዜትን ለማመለከት ይመጣል። ሙፍረድና ሙአነስ ሆነው ማለት ለምሳሌ መላእክቶች ብዙ ናቸው፣ ግን ቃሉ የሚለውን ቃለት ተብሎ መጥቷል። ለምሳሌ ቃለት ማለት ለሴት ይመስላል እንዲህ ስትመለከተው። ስለዚህ አንድ የሚለው ቃል በአረብኛ ውስጥ ለህዝብ ይጠቀምበታል። ባይብል ላይም ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ስትመለከተው ሁለቱ አንድ ስጋ ይሆናሉ ሲል አንድ ለሚለው ቃል የሚጠቀመው ብዜትን ለማመለከት ይመጣል። ዋሂዳ የሚለውን ይጠቀማል አረብኛው ማለት ነው። ዘዳግም 6:4 ላይ ደግሞ ያለውን ደግሞ ዋሂድ የሚለውን ቃል ይጠቀማል። በአረብኛው በዕብራይስጡ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ እኻድ አለ። እኻድ የሚለው ቃል የዕብራይስጡ ቃል ለብዜትም ይጠቀምበታል፣ ለአንድነትም ለብዜትም ይጠቀምበታል፣ ለኮምፓውንድ ናውንም ይጠቀምበታል፣ ለኑሜሪካል ዋንም ይጠቀምበታል። ለሁለቱም ነው የሚጠቀምበት። እንዲያው ያውዱ ይለያያል። አሁን የምትጠየቀው ቁርአን ላይ አላህ አንድ ነው ሲባል በምንድን ነው አንድ የሆነው? በማንነት ነው ወይስ በምንነት ነው የሚለውን ነገር መፍታት እንችላለን። አንተ በየትኛው ነው ብለህ የምትለው አንድ ነኝ ሲል አላህ? አንተ የገባህን ንገረን እስቲ። ቁርአን ላይ አልገባኝም እኮ ለዛ ነው የጠየቁት እኮ ግራ ገብቶኝ እኮ አንድ ነው። አሁን ለምሳሌ ኤግዛምፕል ለምሳሌ በምንነቱ ነው በአካል ነው ብል በፍጹም አልችልም። ቁርአን ላይ በአካል አንድ መሆኑን ስላልገለጸ እሱን ነገር እሱን ነው። አሁን በምንነት ችግር የለብን። በምንነት አንድ እንደሆነ ተረድተሃል። አላህ አንድ ነው ብለሃል። በምንነቱ ነው አንድ እኮ ነው። በምንነቱ ነው አንድ እኮ በሱ ተረድተሃል። ችግር የለም። እሱን ከተረዳኝ ወደዛው መሄድ እንድችል ነው። አንድ የተባለው ራሱ በምንነቱ ነው። አሁን እኮ ይኸው ችግር የለውም። ወንደርፉል በጣም አሪፍ ነገር ነው። በቃ የነገርከኝ። አሁን ወደ ምን እንመጣለን? በምንነት አንድ እንደሆነ ችግር የለብኝም አልክ። አሁን በማንነት አንድ እንደሆነ ማስረጃ ልስጣ እኔ። እስኪ ምንነትና ማንነትን እስኪ ገለጽ አድርጉልኝ። አንዳንዴ ምንነት ማለት አንተ ምንድን ነው? አሁን ለምሳሌ እኔ ሰው ነኝ። ሰው ምንነትህ ነው። አየህ መሰረትህ ነው። ማንነት ደግሞ ማለት መገለጫ ነው። አንተ ማን ነህ? እኔ መልሱልኝ ነኝ። እኔ ማን ነኝ? ዋሂድ እኔ የሚለው ነገር ምንን እኔ የሚለው ምንን ታሳቢና ዋቢ ያደረገ ነው? እኔ የሚለው ምንን ታሳቢና ዋቢ ያደረገ ነው? ማንነት ነው ወይስ ምንነትን ነው? ማንነትንና ምንነትን ነው። አይ ምንነትንማ አይሆንማ። አንተ ምንድነት ስልህ ሰው ነኝ ነው ያልከው። ለምን ሰው የሚለውን ይጠቀም? አዎ ማንነት ስልህ ደግሞ እኔ መለሰ ነኝ ስትል እኔ የምትለዋ ማንን ነው ተክታ የመጣችው? እኔ የሚለው መልሱልኝ። መለሰን ተክታው። መለሰ ደግሞ ማንነት ነው ወይስ ምንነት ነው? ማንነት ነው። አሁን ገባ። አሁን ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከእኔ በቀር ማንም አምላክ የለም ሲል እኔ የሚለው ማንነትን ነው ወይስ ምንነትን ነው? እኔ ሲል ማንነትን ነው አይደል? አሁን እንደተነጋገረ ማለት ነው። አና የሚለው የአረብኛው ቃል አላህ ነኝ ሲልስ ምንነቱ ነው? አላህ ማለት ኢስሙል አለምና ኢስሙል ዛት ነው። እሱ ችግር የለውም። ማለትም ፕሮፐር ኔም ነው እሱ ራሱ ማለት ነው። ዛቱ ሊያመለክት የሆነ ግልጽ እየሆነ እንዲሄድ እየተስማማን ብንሄድ ይሻላል። አሁን ምንድነው ስትለኝ፣ አሁን ለምሳሌ የኔ ምንነት የማንነትም የምንነትም ስሙ አላህ ነው። አላህ የሚለው አይደለም አሁን ጥያቄው። አምላክ የሚለው ከሆነ ወደ ጥያቄው ሳይሆን ቆይ እስኪ ግልጽ እየሆነ ሂድ ብዬ እኮ ነው። ማንነት ስትለኝ አሁን ለምሳሌ እኔ ማንነት የሚገልጸው ምኔን ነው? አካሌን ነው ነው ራስን አይደንቲፋይ የምታደርግበት ነገር ነው። ምንነት ከሆነ ሰው ነህ ራሱ ምንነት ከሆነ ሰው ነህ ማለት ነው። በምንነት እኔ እናንተ ስንት ነን? አንድ ነን። በማንነት ስንት ነን? ኦኬ በማንነት ስንት ነን? እዚች ጋር ነው ግራ። ሁለት ነን እናንተ። አንተም የራሴ የሆነ አይደንቲቲ አለ። እኔ ብለህ የምትልበት አይደንቲቲ ራስን እኔ ብለህ አይደንቲፋይ ማድረግ ትችላለህ። እኔም አይደንቲቲ ማድረግ እችላለሁ። አሁን ጥያቄ የሚነሳው ምንድን ነው? እዚህ ጋር ቁጭ ብዬ አሁን ከእኔ በቀር ማንም ቤት ውስጥ የለም ስል ምን ማለት ነው? ትርጉሙ ከአንተ ሌላ ሰው የለም ነው? ሌላ ተጨማሪ ሰው የለም? እንደ እኔ ኔቸር ያለው በቃ ሌላ ፐርሰን አለ ከኔ ውጭ ቤት ውስጥ ከኔ በቀር ማንም ቤት ውስጥ የለም ብዬ ብናገር የለም ከኔ በቀር ምንም የለም ብዬ ብናገርስ? ያው ምንም የለም ማለት ነው። ድመት ውሻ ምናምን የለም ማለት ነው እንጂ ግን ሰው የለም ማለት አይደለም አይደለ? ምክንያቱም ማንነትን አይደለም የሚጠየቁት ምንነትን ነው አይደል? አላህ ከኔ በቀር ማንም አምላክ የለም ሲል ማንነትን ታሳቢና ዋቢ ያደረገ ስለሆነ እኔ የሚለው ማንነትን ነው ወይስ ምንነትን ነው የሚያሳየው? እዚህ ጋር
እሱን ነገር ግልጽ አድርግልኝ እስኪ። እኔ የሚለው አሁን እኮ ነገር እኔ አይዴንቲፋይ ነው አይደለ? አይዴንቲቲ ነው አይደለ? እኔ የሚለው ማንነትን ነው ወይስ ምንነትን ነው ታሳቢ የሚያደርገው? ስለ አይ ማንነትን ነው ታሳቢ እና ዋቢ የሚያደርገው አልከኝ። አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ከእኔ በቀር ማንም አምላክ የለም ሲል እኔ ብሎ ሲጠቀም አና የሚለው ቃል የሚጠቀመው ማንነትን ነው ወይስ ምንነትን ነው ብዬ ጠየቁ። የትኛውን ነው የሚጠቀመው? ማንነትን ነው። ስለዚህ ከእኔ በቀር ሌላ ማንም የለም ካለ በቀር የምትለዋ ነገር አድቨር ወይም ደግሞ ተውሳከ ግሷ ከእሱ ውጭ ሌላ ፐርሰን የሚባል ነገር አምላክነት ያለው ፐርሰን እንደሌላ አያሳይም? ያሳያል። ፐርሰን ምንድን ነው? ፐርሰን ራሱ ፕሮሶፖ ማለት ነው። እኔ የሚለው ነገር ማንነት እኮ ማንነት ከሆነ የለም እኮ እሱን ነው እኮ የምልህ። ስለዚህ ከአላህ ውጭ አምላክ የሆነ ማንነት ከሌለ አላህ በማንነት ስንት ነው ማለት ነው? በማንነት አንድ ነው ማለት ነው። ስለዚህ ይጋጫል ኡስታዝዬ። ከምኑ ጋር? ቅድም ካስረዳኝ ምንነትና ማንነት ጋር እኮ ይጋጫል። ቅድም ምንነት ማለት ስምን ነው የሚገልጸው። ለምሳሌ እኔ ምንድን ነኝ ብለህ ስጠይቀኝ ዋሂድ ነው አልኩህ። ማንነት ነው እኮ ማንነት ነው እሱ ያልከኝ መለስ እንዲ አንተ ደግሞ እኮ ማንነት ነው። አሁንም ማንነት እኮ ነው አሁን ስለምናወራውም እኔ የሚለው ማንነትን ታሳቢና ዋቢ ያደረግነው ብለን ዘግተን መጣን። አሁን ወደ ነጥቡ ስንመጣ ከነጥቡ ደግሞ መውጣት የለብም። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ከእኔ በቀር ሌላ አምላክ የለም ሲል ማንም የለም ካለ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ ከእሱ ውጭ አምላክ የሆነ እኔ የሚል ማንነት አለ እንደ ቁርአኑ? የለም። ስለዚህ አሁን ምንድን ነው አላህ በማንነት ስንት ነው ማለት ነው? አንድ ነው። ወንደርፉል ጎበዝ። ሌላ ልጨምርልህ አንድ ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 ላይ ቁል ሁወ ላሁ አሃድ ይላል። በል እርሱ አላህ አንድ ነው ይላል። አሁን ሁለት ነገር ትመለከታለህ። ሁወ ማለት ሙፍረድ ነው ወይስ ጀም ነው? ነጠላ ነው ወይስ ብዜትን ነው የሚያመለክተው? ምን ማለት ሁወ እርሱ ማለት በል እርሱ አላህ አንድ ነው ይላል አይደል? እርሱ ስል ነጠላ ነው የሚያመለክተው። ነጠላ ነው የሚያመለክተው። ስለዚህ ያው ነጠላ አገኘ። ደግሞ አሃድ የሚለው ቃል በቁርአን ውስጥ የሚመጣው ለፐርሰን ነው የሚመጣው፣ ለአንድ ፐርሰን ነው የምትጠቀምበት። ዋሂድ ምናልባት ልጠቀም ትችላለህ። ለኮምፓውንድም ይጠቀማል፣ ለኑሜሪካል ዋንም ይጠቀማል። ቁርአን ላይ ለምሳሌ ህዝቦችን ኡማን ሲያመለክት እንዳልኩ መዋነስ በሆነ ነገር መጥቷል፣ ዋሂዳ በሚል ነገር መጥቷል። አሁን ፖይንቱ ያለው ነገር ምንድን ነው? እዚህ ጋር ሲጠቀም ግን አሃድ የሚለውን ቃል ነው የሚጠቀመው። መጨረሻ ላይ ወለም የኩን ለሁ ኩፉወን አሃድ ይላል። ዜርዝ ኖ ላይክ አንቱ ሂም አንድ እንኳን የለም አለ። አንድ ፐርሰን እንኳን እሱን የሚመስል ነገር የለም። ዘሴም ኔቸር ያለው ከእሱ ጋር ቢጤ አምሳያ ተፎካካሪ ወደር እንኳን የለውም እሱን የሚመስል። በምን ደረጃ? በፐርሰን ደረጃ ማለት ነው። ፐርሰን የሆነ የእሱን አምላክነት የሚጋራው የእሱን አምላክነት የሚቋደስ ሌላ ማንነት የለም እያለን ያለው እና ቁርአን ላይ በስትሪክት ሞኖቲዝም ነው ያለው። ስትሪክት ሞኖቲዝም ነው መነገር ነገር ማለት ነው። ስትሪክት ሞኖቲዝም መኖሩ የምታውቀው በጣም አጥብቆ የሚሰራው አላህ አንድ ነው የሚለውን ነገር በአምላክነቱ በፈጣሪነቱ በስሞችና በባህሪያቱ ላይ በጣም ተጠንቅቆ ያለ ፋይናል ሬቭሌሽን ነው። ራሱ የመጨረሻ ግልጠተ መለኮትም ስለሆነ በጣም ተጠንቅቆ ያለ ነገር ነው እስልምና ላይ። ይህን ነገር ደግሞ የምታየው በመለኮታዊ ቅሪት በእናንተ መጽሐፍም ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 4 ላይ እናንተ የመጽሐፉ ሰዎች ወይ በእኛና በእናንተ የጋራ ወደሆነው ቃል ነው አለ። ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ ደግሞ ይላል የመጽሐፉን ሰዎች መልካም በሆነ ክርክር እንጂ አትከራከራቸዋል፣ እነዛ የበደሉ ሲቀሯል። ነገር ግን ምን በላቸዋል? አምላካችሁ አንድ አምላክ ነው፣ እኛ ደግሞ ለእርሱ ታዛዦች ነን በለዋል። የእናንተም አምላክ እኛንም አምላክ የፈጠረን አንድ አምላክ ብቻ ነው በላቸዋል። አምላካችሁ አንድ አምላክ ብቻ ነው፣ ወደ እኔ የሚወርድልኝ ራእይ ነው ብሎ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲናገሩ አላህ የነገራቸው ማለት ነው። ያን ነው የእናንተ መጽሐፍ ላይ በመለኮታዊ ቅሪት ላይ ስትመለከተው አንድ የሚለው ቃል ባይብል ላይ አለ። አንድ የሚለው ደግሞ በማንነት ነው። በእናንተ መጽሐፍም ኦሪት ዘዳግም ምዕራፍ 6 ቁጥር 4፣ መጽሐፈ ኢዮብ ምዕራፍ 31 ቁጥር 15፣ ትንቢተ ሚልክያስ ምዕራፍ 2 10 እና ዘካርያስ 19 ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ እንደሆነ ተነግሯል። ወደ አዲስ ኪዳንም ስትመጣ ማርቆስ ምዕራፍ 10 ቁጥር 18 ላይ፣ ማርቆስ 12 29 ላይ፣ አንደኛ ቆሮንቶስ 8 4 ላይ፣ አንደኛ ቆሮንቶስ 8 6 ላይ
እንደገና በተመሳሳይ ደግሞ ኤፌሶን 4:6 ላይ የያዕቆብ ምዕራፍ 2 ቁጥር 19 ወደ 16 ጥቅሶች ላይ አምላክ አንድ ነው ይላል። የአንድ አምላክ የሚለው ደግሞ ኢየሱስን የላከው በእናንተ አብ የሚባለው አንድ አምላክ ተብሏል ማለት ነው። ከዛ አንጻር ነው። እስካሁን ማንነትን ያየ ነው። ምንነትን ያየ ነው እንዴ? አንተ ደግሞ ምንነት ላይማ አንድ ነው ብለህ ቅድም ዘግተህ አይደል የመጣው? ወደዚህ እንዳትመጣ። አይ ማንነት ላይ ነው ቅድም። አንተ ደግሞ ታበዛለህ። አንተ መለስዬ ደግሞ በምንነት ጭቅጭቅ እኮ እናንተ ጋር የለም እኮ። መጀመሪያም ዘግተህ ነው የመጣ ነው። በምንነት ብዙ ከዋልማ ብዙ አምላክ አለ ልትል እኮ ነው። ብዙ አምላክማ እንደሌለ አንተም ታውቃለህ። ቁርአንም እንደዚህ አይነት ትምህርት እንደሌለው ታውቃለህ። እናንተ እኮ እየተከራከራችሁ ያሉት እኛና እናንተን የለየን በምንነት አንድ ነው ወይስ ሶስት ነው አይደለም እኮ። በምንነት አንድ ነው ብላችሁ ነው እናንተም እኮ የምታምኑት፣ በኤሰንስ ኦንቶሎጂካል ማለት ነው። ችግሩ ምንድን ነው? እናንተ ሜታፊዚካሊ ሶስት ነው ብላችሁ ታምናላችሁ። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት። በአንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ ዓለምን በመፍጠር ደግሞ አንድ ነው ብላችሁ ነው የምታምኑት። ያን ያለያየን አንድ ነው የምትለው ነገር የጋራችን ናቸው ብሎ ነው ያስቀመጠው ቁርአን ላይ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 64 ላይ ማለት ነው። እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ የሆነው ቃል ነዋል። አንድ ነው የሚለው የጋራ ቃል ነው። ግን እናንተ ምን አደረጋችሁ? ሶስት ነው ብላችሁ አላችሁ። አንድም ነው ሶስትም ነው አላችሁ። እናንተ በእንግሊዝኛ ትራዩን ጋር ነው የምትሉት። አንድም ሶስትም የሆነ አምላክ ብላችሁ ነው የምታምኑት። ለምሳሌ እኔ አንተና ኡስታዝ ሱ ስንት ሰዎች ነን? ሶስት ሰዎች ነን። ለምንድን ነው ሶስት ሰዎች የሆን ነው? ምንነታችን ስለሚለያየ ነው። እና በምንነትማ አንድ ነን እኮ። አንተም ሰው ነህ፣ እኔም ሰው ነኝ። በማንነታችን ማለት እኮ ነው። ማንነታችን ስለተለያየ ማለት ነው። ስለዚህ ማንነታችን ስንት ሰው አድርጎናል? ስንት ሰው አድርጎናል? ማንነታችን ሶስታችንን ሶስት። ኦኬ። ስለዚህ አሁን ከፍጥረት በላይ ያለው ከሰማያት በላይ ያለው ስንት አምላክ አለ? አንድ አምላክ አለ። እርግጠኛ ነህ? ወንደርፉል። አንድ አምላክ ነው ያለው። ለምን ሶስት አላልክም? ሶስት አምላክ ለምን አላልክም? እንትን ነው አንድም ሶስትም ነው የሚባለው እኮ። አይ ሶስት ለምን አምላክ ነው ያለው? ሶስት አካል አይደለም የሚገለጸው። ስለዚህ እኔ አንተ ውሱ አንድም ሶስት ምን? አይ እናንተማ አይደላችሁም። ይኸኛው ሚስጥር ነው የአምላክነትንና ይህንን አንድ ላይ እንዴት እናምናለን? ኧረ በምንነት አንድ አይደለን እንዴ? በምንነት እኮ አንድ ነን እኮ መለስዬ እኮ በምንነት እኔም። ስለዚህ በምንነት አንድ ከሆነ ለምን አንድ ሰው ለምን አላልከንም? ለምን ሶስት ሰው አረከን? እንደዛ ከሆነ እኮ ቅድም እንደተነጋገርነውም እኮ አንድ መባል እንችላለን። ብዙ ብሔረሰብ ብለናል እኮ። ተመልከት እንግዲህ አሁን ማንነታችን ስለተለያየ ስንት የሚለው ምን ታሳቢ ነዋቢ ያደረገ ነው? ማንነትን ታሳቢ ነው። አሁን ስንት ሰው ነው እዚህ ግሩፕ ላይ ያለው ብለህ ብትጠይቅ ጭንቅላት ራሱ አይቀበለውም። አንድ ሰው ነው አትልም። 2300 ሰው ነው ያለው ብለህ ነው የምትናገረው። ለምን? ያ ስንት ሰው ስትል ስንት የምትለዋ ነገር አካልን ታሳቢ ነዋቢ ስለሚያደርግ ማለት ነው። አሁን ከሰማይ በላይ ከፍጥረት በላይ ሶስት አካላቶች ካሉ ስንት አምላክ ነው ያለው ስለ አንድ አምላክ ማለት አትችልም። ለምን? ስንት የሚለው ቃል አካልን ታሳቢና ዋቢ አድርጌ ስጠይቅህ 2300 ሰው ነው ያልከኝ። ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይም እንደዛ ነው። አናንያ፣ አዛሪያ እና ሚሳኤል የሚባሉ ሶስት ሰዎችን ስንት ሰዎች ነው ያለው? ተዋተ ዝም በል። ስንት ሰዎች ናቸው ያሉ አለ? ሶስቱ ሰዎች ነው የሚለው። ለምንድን ነው ሶስት የሆኑት ሲባል በአካል ሶስት ሆኖ ነው? አዎ። በምንነት አንድ ናቸው። አናንያም ሰው ነው፣ አዛሪያም ሰው ነው፣ ሚሳኤልም ሰው ነው። እንደዛ ነው ያለው። አይ ቲንክ እኔ ብቻዬን እንዳላወራ በሞኖፖል እንዳልይዘው። ውሳዝ አለ ውሳዝ አለ። እግረ መንገድን እዚሁ ላይ አንድ ጥያቄ ልጠይቅህ። ቅድም ባልኩ ላይ ችግር የለውም ጠይቅ። እንደው ይህንን በግልጽ ይቃወሙ ይሁን እንደ ቁርአን ስላሴ ተመልከ አንድም ሶስትም ነው የሚለው ሶስት ነው አትበሉ ይላል ሱረቱ ኒሳ ምዕራፍ 4 ቁጥር 171 እና አስተምሮውን በግልጽ አሁን አስተምሮ ሶስት ነው አትበሉ ይላል። ስለምታውቀው እናንተ የመጽሐፉ ሰዎች ሆይ እውነትም በውሸት ምንድን እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ ይልና አልመሲሳ ያለ መሬተኛ ብቻ ነው እያለ ያወራና ሶስት ነው አትበሉ ይላል። የመጽሐፉ ሰዎች የሚላቸው እዛ ጋር ማንን ነው አውዱ የሚናገረው? ክርስቲያኖችን ነው ወይስ አይሁዳያኖችን ነው? ያው የመጽሐፉ ሰዎች ሆነ እዛ ጋር አውዱ ላይ አይሁዳያኖችን አይደለም። አይሁዳያኖችን ሁለቱንም አንድ ላይ የሚናገርበት አለ። ለምሳሌ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቀላላችሁ ሲል ሁለቱንም ነው የሚያመለክተው። ሱረቱ አንከቡት ምዕራፍ 29 ቁጥር 46
እንዲሁም ደግሞ እንትን ላይ ያለው ሱረቱ አልኢምራን 364 ላይ የመጽሐፉ ሰዎች ሲል ክርስቲያኖችና አይሁዶችን ነው የሚያስበው። ሱረቱ ኒሳ ምዕራፍ 4 ቁጥር 155 ላይ ደግሞ አይሁዳያኖችን ነው። የመጽሐፉ ሰዎች ከሰማይ እንትን ያዙዋል ሙሳንም እንደዛ ብለውት ነበር ሲል እንደዛ ሲሉት የነበሩት አይሁዳያኖች ናቸው። ክርስቲያኖችን አያመለክትም እሱ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይም እናንተ የመጽሐፉ ሰዎች ወይ በሃይማኖት ወሰን አትለፉ እያለ ሶስት ነው አትበሉ እያለ የሚያወራው አይሁዳያኖችን ነው ወይስ ክርስቲያኖችን ነው? አንዴ አንብባት ጥቅሷን። እሺ አቡኪ ያለ ጥቅስ የሚያወጣልን ሰው አንድ ሰው ቢኖር ደግሞ ጥሩ ነው እንዲያገዝ። አቡኪ ያለ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ከኢምራን ቀጥሎ ማለት ነው። ኢምራን ቤተሰብ ቀጥሎ እናንተ የመጽሐፍ ሰዎች በሃይማኖታችሁ ወሰን አትለፉ። እነዚህ የመጽሐፍ ሰዎች የሚለው ማንን ነው ኡስታዝ? አንብቦ ስታነበው ሙሉን እዛ ላይ 171 ሙሉ ስታነበው እነማን እንደሆነ ትረዳለህ በቀላሉ። በአላህ ላይም እውነት እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሆነውን ቃሉንም ከእርሱ የሆነውን መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ። ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። መመኪያ በአላህ በቃ ይላል። ስለዚህ አሁን ልጅ ወልደዋል የመጽሐፍ ክርስቲያኖችን ነው የሚያመለክተው። ምክንያቱም ስለ አልመሲህ ያወራል። ሶስት ነው አትበሉ ይላል። አይሁዶች ሶስት ነው ብለው ያምኑ። ልጅ ይዟል ወይም ደግሞ ልጅ ወልዷል የሚሉት ክርስቲያኖች ናቸው። አይሁዶች ጋር እንደዚህ አይነት ትምህርት የለም። ኦንቶሎጂካሊ ልጅ አለው ብለው ያምኑም እነሱ። ሜታፊዚካሊ እና አናሎጂካሊ ልጅ አለው ብለው ያምናሉ። ፈንክሽናሊ ልጅ አለው ብለው ያምናሉ። ያ ደግሞ አናሎጂካል ተርም ነው በወቅቱ የነበረው ማለት ነው። አሁን ምንድን ነው ነጥቡ? እዛ ጋር ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ስለ ክርስቲያኖች ሲያወራ ቁርአን በወረደበት ሰዓት ላይ የነበሩ ክርስቲያኖች 90% በስላሴ ያምናሉ። ስላሴያቸው ደግሞ የነሱ ደግሞ ሁለት አይነት ስላሴ ነው ያለው። ማርያማውያን የሚባሉ ክርስቲያኖች አሉ፣ ያዕቆባውያን የሚባሉ ክርስቲያኖች አሉ። ያዕቆባውያን የምትላቸው ሚኒስትሪም ክርስቲያኒቲ ናቸው። ሚኒስትሪም ክርስቲያኒቲ ምንድን ነው የሚያምኑት? ሶስት ነው የሚሉት። ማንን ነው? አብን፣ ወልድንና መንፈስ ቅዱስን ነው። ያንን የቱ ጋር ታገኘዋለህ? ተፍሲሩ ኢብኑ አባስ ሱረቱ ማኢዳ ምዕራፍ 5 ቁጥር 73ን ሲፈስር የፈሰረበት ቃል ማለት ነው። እንደገና ደግሞ እዛው ላይ ደግሞ ስትመለከተው ሶስት ነው የሚሉት ደግሞ አባትን፣ እናትና ልጅን ብለው የሚሉ አካላቶች አሉ። እነማን ናቸው? ኮላድሪያን የሚባሉ አሉ፣ ወይም ደግሞ ማርያማውያን የሚባሉ ክርስቲያኖች አሉ። ያንን ደግሞ ተፍሲሩ